ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን እንዲሁም ኤርትራውያን ሰላም ብያለሁኝ። በያላችሁበት የዓለም ጥግ ሰላማችሁ በክርስቶስ ይብዛልኝ። ውዶቼ ሙስሊም ወገኖቼም ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። ውዶቼ ዛሬ ፓፕሎን የሚባለውን እንሰራለን አብረን ምሳ ማለት ነው። ፓፕሎን ወይም የአሳ አልጫ ማለት ነው። ከነሩዙ ከነማባያው አብረን እንሰራለን። ተከታተሉኝ። ያው እንደምታዩት ቲማቲም አበሰልኩኝ። ቲማቲም ካበሰልኩኝ በኋላ በደንብ ያኔ ጨው አርጓችሁበት ብስል ታረጉታላችሁ ማለት ነው። ጨው ስታረጉበት ቲማቲም ራሱ ሙኩክ ይላል አይደለም? ቲማቲም ሽንኩርት ራሱ በራሱ ሙኩክ ነው የሚለው ማለት ነው። ሞክሩት እና አሁን ይኸው በስሎልኝ ሽንኩርት ጨምረው ማለት ነው። ሽንኩርቴን ጨመርኩኝ። እንደዚህ ከጨመርኩ በኋላ እሱንም እየከደንኩኝ በደንብ አበስለዋለሁ ማለት ነው። ያው ለብቻው ፍጥጥ እንዳይል በደንብ መብሰል አለበት። ምናልባት ቪዲዮ ላይ ያልበሰለ ሊመስላችሁ ይችላል፣ ግን በደንብ ነው ያበሰልኩት ማለት ነው። ቲማቲሙንም ሽንኩርቱንም እና ሽንኩርቴንም ያው በደንብ እንደዚሁ እየከደንኩ እየከፈትኩኝ በደንብ አበስለዋለሁ ማለት ነው። በምታዩት መልኩ በጣም ነው የሚጥመው። በነገራችን ላይ ዘይት አላረኩም። ዘይት አይደረግበትም። ቀለል ያለ ምግብ ነው። ብታዩ ደስ ይላል። ለጤና በጣም ተስማሚ ነው። ቀጠን ያለ ነው። በሾርባ እንደ ሾርባ መልኩ መጠቀም ትችላላችሁ። ግን ያው ከሩዝ ጋር ነው የሚበላው ማለት ነው። እና ሌላ ቅመም አይጠቀሙም። ያው እርድ ብቻ ነው። እርድ፣ ጨው፣ ከቻላችሁ ደግሞ ማጂ፣ እንደዛ ነገር ነው የምንጠቀመው ማለት ነው። እዚህ ጋር ደግሞ በጣም ይቅርታ፣ ያኔ በአንድ እጄ ስለሆነ እንትን ምለው ካሜራው ዞረብኝ ማለት ነው። ለዛ ነው ውዶቼ። እዚህ ጋር ይቅርታ እያልኩኝ እንትን ካልኩኝ በኋላ ወደ ድስቴ መጥቻለሁ። ያው እንግዲህ ለማጅ ስለሆንኩ ነው። በጣም ይቅርታ። ለድምጼም ጥራት በጣም ይቅርታ በጣም እና እንደዚህ ሽንኩርታችንን ካበሰል በኋላ በደንብ እሽት አድርገን ካበሰል በኋላ ፍጥጥ እንዳይል ማለት ነው። ያው ይሞታል። ፍጥጥ ማለት በረጃጅሙ ስለከተፍኩት ይታያል፣ ግን ደግሞ ሙትት ማለት አለበት ማለት ነው። በደንብ መረቁም የሚወጣልን እንደዛ ነው። እዚህ ጋር ነጭ ሽንኩርት ዝንጅብል መጨመር አለመጨመር ትችላላችሁ። ከሚጥሚጣ ጋር፣ ከቃሪያ ጋር፣ ከትንሹ ቃሪያ ጋር፣ ከድንብላል ቅጠል ጋር አብሮ የተወቀጠን የጨመርኩ ማለት ነው። ያው ስወቅጥ አላሳየኋችሁም። በጣም ይቅርታ። የተወቀጠ ስላለኝ ከፍሪጅ ስላወጣሁ ነው። እንግዲህ የድንብላል ቅጠል በአማርኛ በአረበኛ ደግሞ ጊልጊላን የሚባለው ማለት ነው። እሱን አንድ ላይ ጥብስ አደርገዋለሁ። እሱንም ማለት ነው። ያው ዝም ብለን ላውላው ላይ ከጨመርን የነጭ ሽንኩርቱ ጣዕም በጣም እንትን ይላል። በደንብ እንትን ይላል ማለት ነው። ይጎፈነናል። እዚህ ጋር ደግሞ እርዴን ጨመርኩ ማለት ነው። እርዴንም በደንብ ድብን አርጌ አቁላለዋለሁኝ ማለት ነው። እሱም እንደዛው በደንብ ጥብስ ካላረጋችሁት ጣዕሙ በቃ እንትን ይላል። በደንብ ያልተጠበሰው በደንብ ያኔ ይጎላል ማለት ነው። በደንብ ይለያል። እንዲዋሃድ ሁሉንም በመጠኑ ድብን አርጋችሁ ቁልት ታረጋላችሁኝ። ልክ እንደ በርበሬ ማለት ነው። ዋጠብ ጠብ እያረጋችሁ ያው እንዳይዝብኝ ነው ዋጠብ ማረገው እና እንደዚህ አርጌ ሽታ አርጌ ከአቁላላሁት በኋላ ቀጣይ ደግሞ የምጨምረው ድንችኔ ሳልቀቅል ነው የምጨምረው። ቀቅላችሁ የምትጨምሩ ከሆነ ከእንትን በኋላ መጨመር ትችላላችሁ። ከዚህ አሁን ማንጎ ያልበሰለ ማንጎ አረንጓዴውን ነው ከታትፌ የጨመርኩት። ምክንያቱም የመቆምጠጥ ባህሪ ስላለው ማለት ነው። ስለሚቆመጥጥ ያጣፍጥልኛል። እሱን የጨመርኩትና ወደ ድንቹ ስመለስ ድንች ቀቅላችሁ የምትጨምሩ ከሆነ
ከአሳው በኋላ ነው የምትጨምሩት። እንደኔ ደግሞ ዝም ብላችሁ የምትጨምሩ ከሆነ እኔ አሳውን ከመጨመሬ በፊት ነው ድንች የምጨምረውና አሁን ከዚህ ቀጥዬ ይኸው ድንች እየጨመርኩ ነኝ ማለት ነው። ድንቼን ጨምሬ እሱንም እንዲህ ከጨመርኩኝ በኋላ እሱንም ያው እንደ እንትኑ በእርግጥ ማንጎውን መጀመሪያ ላይ ነበር መጨመር ያለብኝ ግን ረሳሁኝና በኋላ ላይ ነው የጨመርኩት። ምክንያቱም አብሮ ሽት ሲል ከሽንኩርቱ ጋር ይበስላል ይሟሟል ነበር። እዚህ ጋር ግን አልሟሟም፣ መጨረሻ ላይ ራሱ አልሟሟም። ከዛ ድንቼን እንደዚህ እሱንም ጥብስ አደርገዋለሁ ማለት ነው። ያኔ ጣዕሙን እንትን ይልኛል ይይዝልኛል፣ እንደገና ይበስላል። እንደዚህ ጥብስ ካረኩ በኋላ ደግሞ ያው እንደነገርኳችሁ ድንቹን ከቀቀላችሁት በኋላ ላይ ከአሳው በኋላ መጨመር ትችላላችሁ። ካልቀቀላችሁት እንደኔ ደግሞ መጀመሪያ ትጨምራላችሁ። እዚህ ጋር ደግሞ ይሄው አሳዬን አጣጥቤ አስቀምጬ ነበረ። ይሄው አሳ ጨመርኩ ማለት ነው። አሳ ቶሎ የመብሰል ባህሪ ስላለው ለዛ ነው እኔ ድንቹ ያልተቀቀለ ስለሆነ ቀድሜ ድንቹን ያስቀደምኩት ማለት ነው። እዚህ ጋር እንደዚህ እያረኩኝ እንግዲህ ያው በአንድ እጄ እየቀረጽኩ ስለሆነ በአንድ እጄ ደግሞ ስነካካ በጣም ትንሽ እንትን ይላል እንዳይሰባበር ምናምን በጣም እያስፈራኝ ነበረ፣ ጥቅጥቅ ብሎብኝ ማለት ነው። እና በዚህ መልኩ እንደዚህ ካረጋችሁ በኋላ በነገራችን ላይ ሌላ ቅመም ምንም አያስፈልግም። ትንሽ ማጂ እንደነገርኳችሁ እንደ መጠኑ ማጂ ትጨምራላችሁ፣ ላጨምሩም ትችላላችሁ። እንደዚህ እያረጋችሁ ሽት እያረጋችሁ ውሃ ጠብ እያረጋችሁ መጨረሻ ላይ ነው ውሃ የምትከልሱት ማለት ነው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። በተለይ የራሳችሁ ቤት የምትኖሩ ሰው ይሄ አሁን ሰው ቤት ነው የምሰራው ለነሱ ነው ማለት ነው። እና ለራሳችሁም ብትሰሩት ያማረ ነው። ይኸው እዚህ ጋር ማጂ አለኝ ማለት ነው። እንግዲህ በአማርኛ ምን እንደሚባል አላቀውም፣ በጣም ይቅርታ። መጀመሪያውኑ ስለማላቀው ነው። እዚህ ከመጣው ረስቸው አይደለም። እሱን ጨምር ያለው አንድ ላይ እንዲሟሟለኝ ያው እንግዲህ ውሃ ልጨምር ደርሻለሁ ማለት ነው። ግን በነገራችን ላይ ትንሽ በርበሬ ትጨምራላችሁ። የትንሽ ያኔ አፋችሁ ላይ አልጫ እንዳይሆን በጣም ቆጥቆጥ እንዲያረግ እዚህ ጋር ውሃ ጨመርኩ ትንሽ። ከዛ ይሄ ነጩ ደግሞ ምን መሰላችሁ፣ ወተት እንዳይመስላችሁ ትንሽ ወፈር እንዲያረገው ወይም ደግሞ ጣዕሙም ይሰጠዋል። ዱቄት ትንሽ ከውሃ ጋር በጥብጣችሁ በምታዩት መልኩ እሱንም ትጨምራላችሁ ማለት ነው። እዚህ ጋር ይሄው በርበሬ እንዳልኳችሁ ይሄ በዚህ መጠን ጨመርኩኝ ማለት ነው። እንደዚህ ጨምር አድርጋችሁ ከዛ በኋላ ውሃችሁን ክልስ ታረጉና እንትን ትላላችሁ ማለት ነው። ያው እንዲበስል ክድን ታረጉታላችሁ ማለት ነው። አሁን እኔ እዚህ ጋር ውሃ ያስፈልገኛል፣ ሙሉ አልጨመርኩም እና ጨምሬ ከድኛለሁ። ከዛ መጨረሻ ላይ ሎሚ መጨረሻ ላይ እንደዚህ ሎሚን ጥምቅ ካረኩኝ በኋላ ወይኔ በፈጣሪ ስም በጣም ይቅርታ ውዶቼ፣ እዚህ ጋር ስራ እየሰራሁ ስለሆነ እዚህ ጋር ያው ሎሚን ጨምቄ ጨረስኩኝ። ያው ጨመርኩበት ውሃ እንደነገርኳችሁ። ከዛ በኋላ ጨምሬበታለሁ። በደንብ በስሎ አለቀ። ያው ላይሙን ጨመርኩኝ። ሎሚ ከጨመራችሁ በኋላ ብዙም አታቆዩትም ማለት ነው። ትንሽ ከፈላ ታጠፉታላችሁ። ለምን ብዙ እንዲፈላ ከጠበቃችሁት የሎሚው ጣዕም ይሄዳል ማለት ነው። እና የተወሰነ እንደዚህ ነካ ነካ አረኩት እንዲዳረስ አዋህድኩት። ከዛ በስተመጨረሻ ይኸው በዚህ መልኩ ጨርሻለሁ። አሁን በስሏል ማለት ነው በደንብ። ይኸው እንደምታዩት በቃ አሁን እሳት አጠፋለሁኝና ሰርታችሁ ሞክሩ ትላችኋለሁ ውዶቼ። በጣም ነው የሚጣፍጥ መቤቴን። በጣም በቃ ቀለል ያለ ምግብ ነው፣ አይከብዳችሁም ስትበሉት። ብዙ ነው የሚበላ ደግሞ ብታዩት። እንደዚህ ስታዩት ትንሽ ይመስላል እንትኑን ቪዲዮ ላይ ስላልተመቸኝ አቀራረጹ ማለት ነው። እና ከዚህ በኋላ አሁን ወደ መጥፊያው ነው። ይኸው ከለሩም እንደምታዩት አምሯል፣ በስሏል ማለት ነው። እና
በቃ ጨረስኩኝ በዚህ መልኩ እላችኋለሁ ውዶቼ። ሰርታችሁ ሞክሩት። ይኸው እንዴት እንደሚያምር ድንቹም ከፍ ከፍ አድርጋችሁ ነው። ይኸው አሳይም በዚህ መልኩ ደርሷል ማለት ነው። አሁን አጥፍቼ ወደ ሩዜ ነው የምንሄደው ማለት ነው ውዶቼ። ሰርታችሁ ሞክሩት እላችኋለሁኝ። በዚህ መልኩ ይኸው እሳቴን ላጠፋ ነው። ቅርታ እንግዲህ ደግሞ ጠባቃዬ አልተጸዳም። ያው እንደምታዩት ነው። እዚህ ጋር ሩዝ እያጠብኩ ነውኝ። እሱን አጠፋሁኝ። ወጤን ጨረስኩ። ሩዜን እያጠብኩ ነው እዚህ ጋር በምታዩት መልኩ። ሩዝ ደግሞ ትንሽ እንትን ትጨምሩበታላችሁ ማለት ነው። ምስር ጨምራችሁ ነው አንድ ላይ የምታረጉት። እንደዛ ነው አበላሉ የሚጣፍጠው ማለት ነው። በደንብ የሚጣፍጠው እንግዲህ በአንድ እጄ ካሜራ ይዤ በአንድ እጄ እያጠብኩ ነኝ። እጄም ደግሞ እዚህ ጋር ስታዩት ምን አይነት ቆሻሻ ነች እንዳትሉኝ አደራችሁን። ውሃው ስለማይስማማኝ ነው ያልተጠቀምኩት። ክሬም የለኝም፣ ባዝሊን ሁሌ ነው ያየኝ ሰው ሁሉ ባዝሊን ተጠቀሚ፣ እጅሽ ደርቋል፣ እጅሽ ተበላሽቷል ይሉኛል። ግን እጠቀማለሁኝ። ያው ከባድ ነው መቤቴ። ምክንያቱም ተጠቅሜ መልሼ ያንን ውሃ ስለምንበጫረቅ እጄ በዚህ መልኩ ይደርቃል ማለት ነው። ልብስም እያጠብኩ ቃም እያጠብኩ ሁሉ ነገር እና ያው እንደኔ የተቸገራችሁ እንግዲህ እግዚአብሔር ለኛ ይሆነን። እንደዚህ በደንብ ማጠብ አለባችሁ። ያው ለማጠብ እኔ አልነግራችሁም፣ እኔ አላስተምራችሁም። ያው እንትን ምስሩ ስላለ በተለይ ምስሩ በደንብ ካልታጠበ ደግሞ ታውቃላችሁ ያው ወድም ያማል። እንደገና ደግሞ ቃናው ራሱ ደስ አይልም ማለት ነው። በደንብ ነው ጥብ ያደረኩት። ያው እንትኔን ካሜራዬን እያጠፋሁ ማለት ነው። ካሜራዬን እያጠፋሁ እዚህ ጋር ያው መጥራቱን እንድታዩ ስንት ጊዜ እንዳደፋው እንድታዩ ነው እንጂ ስደፋ ምናምን የማሳያችሁ ከካሜራ ጀርባ በደንብ ነው ጥብ ያደረኩት ማለት ነው። እንደዚህ ከአጠብኩት በኋላ በቃ እንትን ጽድት ብሎ ከጨረሰ በኋላ ዘፈዝፈዋለሁ እንደማንኛውም ጊዜ ማለት ነው። ይሄ መጨረሻዬ ነው። አሁን ይኸው እንደምታዩት ንጹህ ውሃ ወጥቶታል እና ከዛ በኋላ ዘፍዘፍ አድርጌ ሩዜንም አስቀምጥና ይኸው ጨረሱኝ ማለት ነው። ይኸው ጽድት ብሎ ንጹህ ውሃ ነው አሁን ያለው። እንደዚህ ካስቀመጥኩኝ በኋላ ከዛ በኋላ ደግሞ ውሃዬን እዚህ ጋር እጥዳለሁ አረጋለሁ ወደ ብረት ድስቴ ለሩዜ ማለት ነው። ውሃዬን ጨምርና ከዛ ምንም አያስፈልገውም። ይሄ ደግሞ ጭራሹን ማለት ነው በመጠኑ ታረጋላችሁ። እኔ አላጠነፍፈውም ሩዙን ማለት ነው። እንደዚህ ትጥዳላችሁ። ከዛ ዘይት ጨምሩበታላችሁ። በነገራችን ላይ ውሃው ከመፍላቱ በፊት መጨመር ትችላላችሁ፣ ከፈላ በኋላ መጨመር ትችላላችሁ። እንደ ፍላጎታችሁ ነው። እኔ ከውሃው ጋር ነበር መጨመር የፈለኩት ግን ረሳሁት። ከዛ ውሃው ፈላልኝ። ያው ሩዜን እንደዚህ ውሃውን ደፋሁኝና ወደ ፈላው ውሃ ጨመርኩኝ። ጨውም ጨምር ያለው ቀድሜ እንግዲህ በጣም ይቅርታ ላታዩት ትችላላችሁ። ጨው አጨምሪ እንዴ ሳትሉኝ ቀድሜ እየነገርኳችሁ ነው። ጨው ጨምር ያለሁኝ። ዘይት ደግሞ ከውሃው ጋር ረሳሁና ይሄው አሁን እየጨመርኩ ነው ማለት ነው። እዚህ ጋር ይሄው በስሎልኝ እንግዲህ ሲፈላ ምናምን ስላሳያችሁ ከበሰለ በኋላ እንደዚህ በዚህ መልኩ አላጠነፈፍኩትም ማለት ነው። ውሃውን በመጠኑ ስለጨመርኩኝ በዚህ መልኩ ጨርሻለሁ ማለት ነው። ሰርታችሁ መክሩት ከዚህ ጋር ማለት ነው። በጣም ነው የሚጥመው። መልካም ጊዜ ውዶቼ፣ ቻው።